ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁ? ሁሉም መልካም እኔ ጋር ሁሉም ነገር ሰላም ነው፣ እግዚአብሔር ይመስገን አለው። እንዴት ነው ቆይታ? ጠፋሁት አይደለ? ይቅርታና አልተመቸኝም ነበር። ታውቃላችሁ ትምህርት ከተዘጋ ምንም ነገር ስለማይመች ሁሉም ከቤት ወጥቶም አያውቁም፣ የትም ወጥቶም ስለማያውቁ ቪዲዮ ለመስራትም አልተመቸኝም ነበር። በዛ አንጻር ነው ጠፋሁት እና የት ገባሽ? የት ነሽ? የት ነው ያለሽው ጓደኛ እያላችሁ ውስጥም እየጠየቃችሁት በኮሜንት እየጠየቃችሁም እየነበራችሁት መልስም አልመለስኩም። ይቅርታ እንግዲህ ጠፍቼው ገና መመለሰን እና እግዚአብሔር ይመስገን አለው በቸርነቱ ትንሽ ቢዚ አድርጎኝ እና ዛሬ ደግሞ እግዚአብሔር እርድቶኝ አግዞኝ ዛሬ ትንሽ ጊዜ አግኝቼ እስቲ ዝም ብዬ ያው ልግባ በማለቴ ነው እንጂ ያው ቪዲዮ ለመስራት ይሄን ኃይል ሀሳብም የለኝም ዛሬ እና እንደዛ ይላችኋልና። በነገራችን ላይ ነገኛ ቤት እንግዳ ሞቅ ደመቅ የሚል እንግዳ አለ። መታችሁ ብታግዙና አይዞሽ እህቴ ብሉኝ ምንም ችግር የለኝም። አግዙኝ፣ ኑ ኑ መታችሁ አግዙኝ። በተለይ ጆርዳን ላይ ያሉ ጓደኞቼ መታችሁ ብታግዙኝ መልካም ብዬ ነው ማሰበው። እና ይኸው አንዱን እየለቀምኩት እስካሁን ምንም አላለቀም፣ ብዙ ተከመረ። በዛ ላይ ይኸው እዚህ ጋር ሁሉ ነገር ዝርግፍ አድርጌው ገና እሰራለሁ። ነገ ነው ግን እንግዲህ ግን በዛሬ ዝግጅት ላይ ነኝ ያለሁትና ይሄን ደግሞ ቶሎ ቶሎ ብዬ አሁን መጨረስ አለብኝ ብዬ የሰራሁት ነው ቪዲዮ እላችኋለሁ። እና እንዴት ናችሁ? በተረፈ ሁሉም አማን እኔ ጋር ሁሉም ነገር ሰላም ነው፣ እግዚአብሔር ይመስገን። እናንተ ግን እንዴት ነው? እውነት እንደዚህ ነው የሚሰሩት? እናንተም ሁል ቀን ዮርዳንም ያላችሁ ሌላ ሀገርም ያላችሁ ሁል ቀን አንዱን እየለቀማችሁ ነው? ግን እኛ ቤት እንደዚህ ነው የምሰራው። ላግን ብቻ ግን ሌላ ቦታ እንደሱ ይሰራል ብዬ አልገምተም። እንደሱ አንዱ እየለቀማችሁ ነው እናንተም እየሰራችሁ ያላችሁት እስከዛሬ። እና እኔ የምሰራው ሁሌም እንደዚህ ነው። እና መጀመሪያ እንደመጣሁት እዚህ እንደሱ ነው ያሳየችን ሴትዮዋ። እና አንዱን ለቅመሽ አጥበሽ አድርቀሽ እሱንም ድሮ እንደመጣሁት በፀሐይ ላይ ነው ማስቀምጠው። ከዛም በኋላ ማድረቂያ ማሽን ገዛችና በመድረቂያ ማሽን ያደረኩት እና ደግሞ ማሽኑ ላይ ነው የሚከትፈው። እና ይሄን ይመስላል። በሉ ጠንክሩ።